መስሉን በምናይበት ጊዜ እንግዲህ ይሄ ውጨኛው ፐሪካርዲየም ይባላል ወይም ውጨኛው የሀርት ክፍል ማለት ነው። ይሄኛው ፐሪካርዲየም ተብሎ ይጠራል ማለት ነው። ይሄ ፐሪካርዲየም ነው። ይሄ ደግሞ ማዮካርዲየም ይባላል ማለት ነው። ይሄኛው ማዮካርዲየም ተብሎ ይጠራል። ይሄ እንግዲህ ለኮንትራክሽን እና ሪላክሴሽን የሚያገለግል የሀርት መስል ነው ማለት ነው። ማዮካርዲየም ተብሎ ይጠራል ማለት ነው። ውስጠኛው ደግሞ ኢንዶካርዲየም ይባላል። ይሄኛው ኢንዶካርዲየም ተብሎ ይጠራል ማለት ነው። ሲኖድ እና ኤቪ ኖድ ላይ በመነሳት በዚህ በሴፕተም አድርጎ ወደዚህ በመምጣት የሀርት ኮንትራክሽን እና ሪላክሴሽን ይከናወናል ማለት ነው። ዋና ዋና 4 ክፍሎች አሉት። እነዚህ ክፍሎች እንግዲህ ራይት አትሪየም፣ ራይት ቨንትሪክል፣ ሌፍት አትሪየም እና ሌፍት ቨንትሪክል በመባል ይጠራል ማለት ነው። እዚህ ጋር እንደምናየው እንግዲህ ይሄኛው ራይት አትሪየም ይባላል ማለት ነው። ዲኦክሲኔትድ የሆነ ደምን የሚሸከም ነው ማለት ነው። ይሄ እንግዲህ በታች በኩል የምናየው ኢንፌሪየር ቬና ካቫ ነው። ይሄ በላይ በኩል የምናየው ይሄ ክፍተት እንደዚህ በዚህ በኩል ያለው ይሄ ማለት ነው ሱፔሪየር ቬና ካቫ ነው ማለት ነው። ሱፔሪየር ቬና ካቫ የምንለው እንግዲህ ዲኦክሲኔትድ የሆነውን ደም ከተለያየ የሰውነት ክፍል በተለይም ከሄድ ላይ ወይም ከጭንቅላታችን አካባቢ ከአንገታችን አካባቢ እንዲሁም ከትከሻችን አካባቢ ያለውን ዲኦክሲኔትድ የሆነውን ደም በመሰብሰብ ወደ ራይት አትሪየም የሚገባ ነው ማለት ነው። ወደና በስተቀኝ የሚገኘው ይሄ ቫልቭ እንግዲህ አትሪዮ ቬንትሪኩላር ቫልቭ ይባላል። ቱጌዘር ወይም በአንድ ላይ አትሪዮ ቬንትሪኩላር ቫልቭ ተብሎ ይጠራል ማለት ነው። የየራሱ የሆነ ሮል አለው ማለት ነው። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ሀርት አናቶሚ እና ብለድ ሰርኩሌሽን ይሆናል ማለት ነው። በተለይም ስለ ሀርት አናቶሚ ወይም ስለ ሀርት ስትራክቸር በአጠቃላይ ሌላ ቪዲዮ ሰርቻለሁ ከአሁን በፊት እዛ ጋር ማየት ይቻላል። ነገር ግን እዚህ ጋር ላደርግ የምፈልገው ምንድነው የሀርት አናቶሚ እና የብለድ ሰርኩሌሽን ተያያዥነቱን ወይም ኮኦርዲኔሽኑን ምን ይመስላል የሚለውን ኢንዲቴል የምናይበት ቪዲዮ ነው ማለት ነው። እስከ መጨረሻው እንድታዩ ጋብዛለሁ ማለት ነው። ይህን ዩቲዩብ ቻናል ሰብስክራይብ እንድታደርጉ ፈልጋለሁ። ምክንያቱም ዩቲዩብ ቻናሉ በአብዛኛው በጣም ጠቃሚ የሆኑ ቪዲዮዎችን መሰራበት በተለይም ደግሞ ከ60 እስከ 70% የሚሆኑ ቪዲዮዎቹ የፕራክቲካል የሆነ ትምህርቶች ወይም ሳይንሳዊ የሆኑ ጉዳዮች በተለይም ባዮሎጂካል እና ሪሌትድ የሆኑ ኢሹዎችን ወደ እናንተ ማድረስበት ዩቲዩብ ቻናል ነው ማለት ነው። ስለዚህ ህይወት አካዳሚ የሚለውን የዩቲዩብ ቻናል ሰብስክራይብ እንድታደርጉ እፈልጋለሁ። በዚህ ዩቲዩብ ቻናል እነዚህን ፕራክቲካል የሆኑ ቪዲዮዎችን በምሰራበት ጊዜ እናንተ ሞር የምትፈልጉ ማለት ነው በቀላል ነገሮችን አንደርስታንድ ለማድረግ ሳይንሳዊ የሆኑ ጉዳዮችን ኢዚሊ አንደርስታንድ ለማድረግ ስለሚያስችል የተለያዩ ሞዴሎች እና ሌሎችን ፕራክቲካል የሆኑ ነገሮችን ወደ እናንተ ማድረስበት ዩቲዩብ ቻናል ስለሆነ እናንተ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ፣ ላይክ እንድታደርጉ እንዲሁም ደግሞ የምትፈልጉትን ኮሜንት ላይ መጻፉን እንዳትዘነጉ። ስለምታደርጉት ነገር ደግሞ እጅጉን አመሰግናለሁ። ወደ ቪዲዮ እንሄዳለን ማለት ነው። ኦኬ ይህ እንግዲህ ሞዴሉ ሀርት አናቶሚ ነው ወይም የሀርት ሞዴል ነው ማለት ነው። ሂውማን ሀርት ሞዴል ወይም የሰው ልጅ የሀርት ሞዴል ወይም ሀርትን የሚገልጽ ሞዴል ነው ማለት ነው። ይህንን እንደዚህ በምናይበት ጊዜ እንግዲህ ይህንን ይመስላል። ከዚህ ከጀርባው በምጀምርበት ጊዜ እንግዲህ እዚህ ጋር 2 ብለድ ቬዝሎች አሉ። አንደኛው እንግዲህ ብሉ የሆነ ከለር ያለው ነው። ሌላኛውን እንግዲህ ሬድ ከለር ያለው ነው። ብሉ ከለር እንግዲህ ባዮሎጂካሊ ኬት የሚያደርገን ምንድነው ዲኦክሲኔትድ ብለድ ኬሪ እንዳደረገ የምንረዳበት መንገድ ነው ማለት ነው። ብሉ ከለር ነው ማለት የብለድ ቬዝሉ ዲኦክሲኔትድ የሆነ ብለድ የተሸከመ ነው ወይም ካርቦን ዳይኦክሳይድ የበዛበት ነው ብለድ የተሸከመ እንደሆነ እንረዳለን ማለት ነው። ስለዚህ የብለድ ስትሪሙ ብሉ ከለር ከሆነ እንደዛ እንደሆነ እንረዳለን። ሬድ ከለር ያለው ደግሞ ምንድነው ኦክሲጅኔትድ የሆነ ደምን የተሸከመ ወይም በኦክሲጅን የተሞላ ደምን የተሸከመ ነው ማለት ነው። ስለዚህ ይሄ ኮሮናሪ አርተሪ ይባላል ማለት ነው። እንግዲህ ኮሮናሪ አርተሪ እና ኮሮናሪ ቬን የምንላቸው ምንድነው? ኮሮናሪ አርተሪ የምንለው ከሀርት ላይ ከራሱ ላይ ምንድነው ከብለድን ለሀርት የሚያደርስ የብለድ ቬዝል ነው ማለት ነው። እንደምናየው እንግዲህ ከዚህ ጋር ነው የሚነሳ ማለት ነው። ከዚህ ስር የሚነሳ ነው ወደ ውስጥ ከዚህ የሚወጣ ነው ማለት ነው። እዚህ ጋር ይሄ አዋርታ ነው። ስለዚህ ኮሮናሪ አርተሪዎች ምንድነው አዋርታ ብለድ ቴክ አድርጎ ወደ ተለያዩ ሰውነት ክፍሎች ሙቭ በሚያደርግበት ጊዜ ከአኦርቲክ ቫልቭ ካለፈ በኋላ ከፑልመናሪ ኦርሲክ ከሚባለው ሆል ላይ ከዛ ላይ የኮሮናሪ አርተሪ ብለድን ቴክ በማድረግ ይዞ ይሄዳል ማለት ነው። ወደ ግራና ወደ ቀኝ ማለት ነው። 2 አይነት የኮሮናሪ አርተሪዎች አሉ። እዚህ ጋር እንደምናየው እዚህ ጋር አለ ማለት ነው። እዚህ አካባቢ የሚመጣ እዚህ ጋር የሚመጣ አለ ማለት ነው። ስለዚህ አንደኛው ራይት ኮሮናሪ አርተሪ እንለዋለን። ራይት ኮሮናሪ አርተሪ ለራይት ቬንትሪክል እና ራይት ቬን እንዲሁም ታችኛው የሴፕተን የሚያደርስ ነው ማለት ነው። ብለድን ወይም ኦክሲጅኔትድ የሆነውን ደምን ለሀርት የሚያደርስ ማለት ነው። ሌፍት ኮሮናሪ አርተሪ ደግሞ ለሌፍት አትሪየም እና ሌፍት ቬንትሪክል እንዲሁም ላይኛው የሴፕተም ክፍል የሚያደርስ የኮሮናሪ አርተሪ ነው ማለት ነው። ስለዚህ ኮሮናሪ አርተሪ የምንለው የብለድ ቬዝል ሲሆን ከራሱ ለሀርት ብለድን ሰፕላይ የሚያደርግ የብለድ ቬዝል ነው ማለት ነው። ይህ የሚወስደው እንግዲህ
አወርታ ላይ ነው ማለት ነው። ይሄ እንግዲህ አወርታ ነው ማለት ነው። አወርቲክ ቫልቭን ካለፈ በኋላ ብለድ ወይም በአወርታ ውስጥ የሚያልፈው ብለድ ከዛ በኋላ ቴክ በማድረግ የተለያዩ የሀርት ክፍል ያደርሳል ማለት ነው። እንደምናየው እንግዲህ እነዚህ ብለድ ስትሪሞች እዚህ ጋር እንደምናየው ይሄ እንግዲህ ኮሮናሪ አርተሪ ነው ማለት ነው። እንግዲህ የትናንሽ አርተሪዎችም እንደዚህ በመሄድ ኦክሲጅን በማድረስ በስፔሲካሊ ማዮካርዲየም መስል ይደርሳል። ከዛ በኋላ ለኮንትራክሽን እና ሪላክሴሽን ያስችላል ማለት ነው። ስለዚህ ኮሮናሪ አርተሪ እና ኮሮናሪ ቬን የምንለው ይህን ይመስላል ማለት ነው። ይህንን በምንከፍትበት ጊዜ ልክ ይህንን እንደዚህ በምናነሳበት ጊዜ ውስጡን የሀርት ክፍል ያሳየናል ማለት ነው። እንደዚህ በምንከፍትበት ጊዜ እንደዚህ ይሄ እንግዲህ ውስጠኛው የሀርት ክፍል ነው ማለት ነው። ይሄ ይታየናል ማለት ነው። መስሎችን በተመለከተ በምናይበት ጊዜ መስሉን በምናይበት ጊዜ እንግዲህ ይሄ ውጨኛው ፐሪካርዲየም ይባላል ወይም ውጨኛው የሀርት ክፍል ማለት ነው። ይሄኛው ፐሪካርዲየም ተብሎ ይጠራል ማለት ነው። ይሄ ፐሪካርዲየም ነው። ይሄ ደግሞ ማዮካርዲየም ይባላል ማለት ነው። ይሄኛው ማዮካርዲየም ተብሎ ይጠራል። ይሄ እንግዲህ ለኮንትራክሽን እና ሪላክሴሽን የሚያገለግል የሀርት መስል ነው ማለት ነው። ማዮካርዲየም ተብሎ ይጠራል ማለት ነው። ውስጠኛው ደግሞ ኢንዶካርዲየም ይባላል። ይሄኛው ኢንዶካርዲየም ተብሎ ይጠራል ማለት ነው። ስለዚህ ላየሮችን በተመለከተ በዚህ መልኩ መረዳት እንችላለን። ይህ ውጨኛው ፐሪካርዲየም ይባላል። ይህ ማለኛው ማዮካርዲየም ይባላል። በአጠቃላይ የሀርት ኮንትራክሽን እና ሪላክሴሽን የሚከናወነው በዚህ አማካኝነት ነው። ይህ ሲሆን እንግዲህ ኤሌክትሪካል ኢምፐልስ አለ። ኤሌክትሪካል ኢምፐልስ እንግዲህ የሚመጣው ከራይት አትሪየም ላይ ከሲኤ ኖድ እና ኤቢ ኖድ ላይ በመነሳት በዚህ በሴፕተም አድርጎ ወደዚህ በመምጣት የሀርት ኮንትራክሽን እና ሪላክሴሽን ይከናወናል ማለት ነው። ኦኬ እንግዲህ የሀርት 4 ክፍሎች አሉት ማለት ነው። ዋና ዋና 4 ክፍሎች አሉት። እነዚህ ክፍሎች እንግዲህ ራይት አትሪየም፣ ራይት ቨንትሪክል፣ ሌፍት አትሪየም እና ሌፍት ቨንትሪክል በመባል ይጠራል ማለት ነው። እዚህ ጋር እንደምናየው እንግዲህ ይሄኛው ራይት አትሪየም ይባላል ማለት ነው። ዲኦክሲኔትድ የሆነ ደምን የሚሸከም ነው ማለት ነው። ይሄ እንግዲህ በታች በኩል የምናየው ኢንፌሪየር ቬና ካቫ ነው። ይሄ በላይ በኩል የምናየው ይሄ ክፍተት እንደዚህ በዚህ በኩል ያለው ይሄ ማለት ነው ሱፔሪየር ቬና ካቫ ነው ማለት ነው። ሱፔሪየር ቬና ካቫ የምንለው እንግዲህ ዲኦክሲኔትድ የሆነውን ደም ከተለያየ የሰውነት ክፍል በተለይም ከሄድ ላይ ወይም ከጭንቅላታችን አካባቢ ከአንገታችን አካባቢ እንዲሁም ከትከሻችን አካባቢ ያለውን ዲኦክሲኔትድ የሆነውን ደም በመሰብሰብ ወደ ራይት አትሪየም የሚገባ ነው ማለት ነው። ወደዚህኛው የሚገባ ነው። ይሄኛው ስፔስ እንግዲህ ራይት አትሪየም ተብሎ ይጠራል። በታች እኩል ያለው ይሄ ክፍተት ደግሞ ከታችኛው ሰውነታችን ክፍል ሰብስቦ የሚመጣ ነው። ለምሳሌ ከእግሮቻችን አካባቢ ሊሆን ይችላል፣ ከሆዳችን እና ከሌሎቹ ከታችኛው ከሀርት በታች ያለውን የሰውነታችን ክፍል ሰብስቦ ወደዚህ ይመጣል ማለት ነው። ዲኦክሲኔትድ የሆነውን ደም ማለት ነው። እዚህ ጋር ከደረሰ በኋላ ደም ወደዚህ ይመጣል፣ ወደ ራይት ቨንትሪክል ይመጣል። እንግዲህ ይሄኛው ራይት ቨንትሪክል ይባላል ማለት ነው። ይሄ እንግዲህ ራይት ቨንትሪክል ነው። እዚህ ጋር ያለችው ቀስት ይታይ ከሆነ እዚህ ጋር ቀስቱ አለው። ደም ወደዚህ ነው የሚመጣው። ይሄኛው ቫልቭ ነው። ይሄ ቫልቭ እንግዲህ ትራይካስፋይድ ቫልቭ ይባላል ማለት ነው። እዚህ ጋር ያለው ቫልቭ በስተግራ የሚገኘው ይሄ ቫልቭ እና በስተቀኝ የሚገኘው ይሄ ቫልቭ እንግዲህ አትሪዮ ቬንትሪኩላር ቫልቭ ይባላል። ቱጌዘር ወይም በአንድ ላይ አትሪዮ ቬንትሪኩላር ቫልቭ ተብሎ ይጠራል ማለት ነው። የየራሱ የሆነ ሮል አለው ማለት ነው። ስለዚህ ይሄ ነው። እዚህ ጋር ያለው ቫልቭ አኦርቲክ ቫልቭ እና ፑልሞናሪ ቫልቭ ደግሞ ሰሚሉናር ቫልቭ ተብሎ ይጠራል ማለት ነው። ሁለቱ በአንድ ላይ ማለት ነው። ስለዚህ ስፔሲፊካሊ ይሄኛው ቫልቭ ትራይካስፋይድ ቫልቭ ተብሎ ይጠራል። ሮሉ ምንድን ነው ካላችሁኝ፣ ሮሉ ምንድን ነው? ደም ወደዚህ ፓምፕ ከተደረገ በኋላ እዚህ ጋር ይገባል። እዚህ ጋር ከገባ በኋላ ደም እንደገና ይሄ ኮንትራክት በመሆን ደም ተመልሶ ወደ ፑልሞናሪ አርተሪ መግባት መቻል አለበት። በዚህን ጊዜ ደም እንደዚህ ኮንትራክት በሚሆንበት ጊዜ ተመልሶ ወደዚህ እንዳይሄድ ይሄ ክሎዝ ይሆናል፣ ይዘጋል ማለት ነው። እንደዚህ ይዘጋል፣ እንደዚህ ይሆናል ማለት ነው። ይሄ በሚዘጋበት ጊዜ የግድ ደም ወደዚህ በመሄድ ሙመንቱን ይቀጥላል ማለት ነው። ስለዚህ ኮንትራክሽን እና ሪላክሴሽን የሚከናወኑ ቅድም እንዳልኳቸው የኤሌክትሪካል ኢምፐልስ አለ። ይሄ ደግሞ ስፖንታኔስ ጀነሬት የሚደረገው እዚህ አካባቢ ወይም ራይት አትሪየም ላይ እዚህ ጋር ነው ጀነሬት የሚደረገው ማለት ነው። ስለዚህ ከዚህ ጀነሬት ከሆነ በኋላ ለኤሌክትሪካል ኢምፐልስ ወደ ሌፍት አትሪየም እና ወደ ሌፍት ቨንትሪከል እንዲሁም ወደዚህ ወደ ታችኛው የራይት አትሪየምን ሙቭ በማድረግ ኮንትራክሽን እና ሪላክሴሽን እንዲከናወን ያደርጋል ማለት ነው። ይሄ ከሆነ በኋላ ደም ወደዚህ ይገባል። እዚህ ጋር ደም ከገባ በኋላ ተመልሶ ወደዚህ ፑልሞናሪ አርተሪ ይገባል ማለት ነው። ወደ ፑልሞናሪ አርተሪ ከገባ በኋላ ደም ሙቭ የሚያደርገው እንግዲህ ወደ ለንግ ነው ማለት ነው። ወደ ለንግ ነው። ቅድም እንዳሉት እንግዲህ ደም ወደዚህ ከገባ በኋላ ወደኋላ ባክፍሎ እንዳይሆን ወይም ተመልሶ ወደኋላ ደም እንዳይሄድ ይሄ ይዘጋል። ይሄ ደግሞ ትራይካስፋይድ ይባላል። 3 ነው ማለት ነው። እንደዚህ የሚዘጋ ማለት ነው። እንደዚህ ይሆናል፣ እንደዚህ ይዘጋል ማለት ነው። እንደዚህ ነው የሚሆነው። ላይክ እንደዚህ ይሆናል፣ እንደዚህ ይዘጋል ማለት ነው። እንደዚህ
ይዘጋል ማለት ነው። ደም ወደዚህ ይመጣል። ከዛ በኋላ ወደዚህ ፓምፕ በሚሆንበት ወይም ይሄኛው ኮንትራክት በሚሆንበት ጊዜ ይሄ ጥፊልና ይያያዛል ማለት ነው። ደም ወደዚህ ይገባል። በዚህ መልኩ የሚቀጥል ነው ማለት ነው። ኦኬ ደም ከዚህ ከወጣ በኋላ ወዴት ይሄዳል የሚለው ይሄ ፑልሞነሪ አርተሪ ነው ማለት ነው። ይሄ ዲኦክሲኔትድ የሆነ ደም ነው። ይሄ ዲኦክሲኔትድ የሆነ ደም ደግሞ በኦክሲጅን የተሞላ ስላልሆነ ወይም ኦክሲጅን ዝቅተኛ ስለሆነ የግድ ካርቦን ዳይኦክሳይድ ወደ ውጭ መውጣት አለበት ማለት ነው። ወደዚህ ከመጣ በኋላ ግማሹ ይሄ እንግዲህ ከሞዴሉ አንፃር በምናይበት ጊዜ እንግዲህ እንደዚህ በምናይበት ጊዜ በዚህ በኩል ያለው ሌፍት ለንግ ይሆናል ማለት ነው። በዚህኛው በኩል ደግሞ ራይት ለንግ ይሆናል ማለት ነው። ስለዚህ ይሄኛው እንግዲህ ወደ ራይት ለንግ ከሄደ በኋላ ዲኦክሲኔትድ የሆነው ደም ተቀይሮ ወይም ካርቦን ዳይኦክሳይድ ወደ ውጭ ይወጣና ኦክሲጅን እንደገና ከሆሞግሎቢን ጋር ቤንድ በማድረግ ተመልሶ በፑልሞነሪ ቬን አማካኝነት ይመጣል ማለት ነው። በፑልሞነሪ ቬን በሚመጣበት ጊዜ ሁለት አይነት ቬኖች አሉ ማለት ነው። አንደኛው ተመልሶ ሙቭ በሚያደርግበት ጊዜ እንግዲህ ራይት ለምሳሌ ይሄኛው ራይት ነው ብያቸዋለሁ። ከሞዴሉ አንጻር ነው መጀመሪያ እንደዚህ አይተናል። ከዚህ አንጻር ይሄ ራይት ፑልሞነሪ ቬን ነው ማለት ነው። ስለዚህ ይችኛዋ ከላይ ያለችዋ ራይት ሱፔሪየር ፑልሞነሪ ቬን ይባላል ማለት ነው። ይሄ ታችኛው ደግሞ ራይት ኢንፌሪየር ፑልሞነሪ ቬን ይባላል። ስለዚህ ይሄኛው ከቀኝ የለንግ ክፍል የሚመጣ ነው ማለት ነው። በዚህ በኩል ያለው ደግሞ ሌፍት ሱፔሪየር ፑልሞነሪ ቬን ይባላል። ታችኛው ደግሞ ሌፍት ኢንፌሪየር ፑልሞነሪ ቬን ተብሎ ይጠራል። ስለዚህ ከላይኛው የለንግ ክፍል ሰብስቦ የሚመጣው ላይኛው ሱፔሪየር ይባላል፣ ሌፍት ሱፔሪየር ፑልሞነሪ ቬን ይባላል። ከታችኛው የለንግ ክፍል ደግሞ ሰብስቦ የሚመጣው ደግሞ ሌፍት ኢንፌሪየር ፑልሞነሪ ቬን ተብሎ ይጠራ ማለት ነው። በዚህ መልኩ ከመጣ በኋላ ቀጥታ የሚገባው መጀመሪያ ላይ የሚገባው ከግራም ከቀኝም ከለንግ ላይ ከመጣ በኋላ ወደዚህ ይገባል ማለት ነው። እዚህ ጋር ይገባል፣ እዚህ ይገባል ማለት ነው። ይሄ እንግዲህ ይሄኛው ክፍል እንግዲህ ሌፍት አትሪየም ይባላል። ይሄ ክፍል ሌፍት አትሪየም ተብሎ ይጠራል ማለት ነው። እንግዲህ ለመጀመሪያ ጊዜ የኦክሲጅኔትድ የሆነ ደም ወደ ሀርት ክፍል የሚገባው እዚህ ጋር ነው ማለት ነው። በኦክሲጅን የተሞላ እጅግ በጣም ብዙ የኦክሲጅን ሞለኪውል ያለበት ማለት ነው። ወደዚህኛው ይገባል ማለት ነው። እዚህ ጋር ከገባ በኋላ ደም ወደ ታች ይወርዳል። እዚህ ጋር ያለው ቫልቭ አለ። ሌፍት ቬንትሪክል እና ሌፍት አትሪየም እንዲሁም በራይት ቬንትሪክል እና ራይት አትሪየም መካከል የሚገኙ ሁለቱም በአንድ ላይ አትሪዮ ቬንትሪኩላር ቫልቭ መባል ይጠራል ማለት ነው። ነገር ግን ይሄ ስፔሲካሊ ባይካስፓይድ ቫልቭ ወይም ደግሞ ሚትራል ቫልቭ ተብሎ ይጠራል ማለት ነው። ይሄ ምንድነው ጥቅሙ ካልነ ደም ወደዚህ ይገባል። አሁንም ይሄ ፓምፕ ምንድነው ኮንትራክት በሚሆንበት ጊዜ እዚህ ጋር ያለው ደም ወደዚህ በመግባት ወደ ሌፍት ቬንትሪክል ይገባል። ከሌፍት ቬንትሪክል ተመልሶ ወደ አዋርታ ይገባል። ይሄ እንግዲህ አዋርታ ነው፣ በዚህ ይገባል። ይሄ እንግዲህ አዋርታ ነው ማለት ነው። በዚህ ጊዜ ብለድ ባክፍሎ እንዳይሆን ወይም ተመልሶ ሙቭ እንዳይገር ወደኋላ ብለድ ሙቭመንት ኦከር እንዳይሆን እዚህ ጋር ያለው ይዘጋል። ይሄ ባይካስፓይድ ይዘጋል ማለት ነው። ስለዚህ በሚዘጋበት ጊዜ ይሄ ኮንትራክት በሚሆንበት ጊዜ ወደዚህ ይገባል፣ ወደዚህ ይገባል። ቅድም እንዳልኋችሁ እንግዲህ አዋርታ ነው ማለት ነው። እንግዲህ ይሄ እዚች ጋር ደግሞ አኦርቲክ ቫልቭ አለ። እንደዚህ እንደምናየው እዚህ ጋር አኦርቲክ ቫልቭ አለ። ይሄ አኦርቲክ ቫልቭ ነው ማለት ነው። ይህንን ካለፈ በኋላ ብለድ ይሄ ሪላክስ በሚያደርግበት ጊዜ እንደገና እንደዚህ ሪላክስ በሚሆንበት ጊዜ ማለት ነው ብለድ ተመልሶ ወደኋላ እንዳይመለስ ይሄ ይዘጋል። ይሄ አኦርቲክ ቫልቭ ተብሎ ይጠራል ማለት ነው። አኦርቲክ ቫልቭ ተብሎ ይጠራል ማለት ነው። ባክፍሎ እንዳይሆን ስለሚያስችል ማለት ነው። እንግዲህ ይሄ አኦርታ ነው። ይሄኛው እንግዲህ እዚህ ጋር ያለው አኦርታ ማለት ነው። እነዚህኞቹ ወደ ላይ ወደ ላይኛው ክፍል የሰውነታችን ወደ ጭንቅላታችን ወደ አንገታችን እና ሌሎች የሰውነታችን ክፍል ብለድን ቴክ በማድረግ ከአኦርታ ከዋናው ደም ቅዳ ይዞ በመሄድ ወደ ተለያየ ሰውነት ክፍል ያደርሳል። በተለይ ወደ ሄዳችን ወደ አንገታችን እና ሌሎች ክፍሎች ያደርሳል ማለት ነው። ይሄ ወደታች የዞረው ደግሞ ወደ ታችኛው የሰውነታችን ክፍል ወደ እግሮቻችን እንዲሁም ወደ አንጀቶቻችን አጠቃላይ አብዶሚናል ብለን ወደምንጠራው ወደ ታችኛው የሰውነት ክፍላችን ሙቭ ያደርጋል ማለት ነው። ይሄ ከደረሰ በኋላ ሰውነቶቻችን ላይ ከደረሰ በኋላ አገልግሎት ከሰጠ በኋላ ሴሎቻችን ኦክሲጅኔትድ የሆነውን ደም ከተጠቀሙ በኋላ እንደገና ዲኦክሲዴትድ የሆነው ደም ደግሞ በትናንሽ ቬኖች እንዲሁም ደግሞ በትላልቅ ቬኖቹ ከትናንሽ ቬኖች ወደ ትላልቅ ቬኖች በመግባት ኮሌክት ይደረጋል ማለት ነው። ኮሌክት ከተደረገ በኋላ ተመልሶ ወደዚህ ወደ ራይት አትሪየም ይመጣል ማለት ነው። ራይት አትሪየም ላይ ከደረሰ በኋላ ተመልሶ ወደ ራይት ቬንትሪክል ይገባል ማለት ነው። ስለዚህ ሰርኩሌሽኑ በዚህ መልኩ የሚቀጥል ነው ማለት ነው። እንግዲህ ብለድ ሰርኩሌሽን ስንለው ብለድ ይሄ ኦክሲጅን ብቻ ኬሪ ያደረገ አይደለም። ብለድ ብለን የምንጠራው በውስጥ እንግዲህ ፕላዝማ የምንለው አለ። ይህ ፕላዝማ እንግዲህ 55% ከቨር የሚያደርግ ነው። ፕላዝማ ብለን በምንጠራው የደም ክፍል ውስጥ እንግዲህ ወተር አለ 90% ከቨር የሚያደርግ ነው። ከወተር በተጨማሪ ደግሞ ሆርሞኖች አሉ፣ ዌስት ፕሮዳክት አለ።
እና ደግሞ ሌሎቹ ነገሮችም አሉ ማለት ነው። ኒውትረንትን ጨምሮ ፕላዝማ ውስጥ ይገኛል። ሌላ ደግሞ 45% ከበር የሚያደርገው ብለድ አለ ማለት ነው። ወይም ብለድ ኖርማሊ ብለን የምንጠራው እነዚህ ደግሞ ዋይት ብለድ ሴሎችን ያጠቃልላል፣ ፕላትሌቶችን ያጠቃልላል፣ እንዲሁም ደግሞ ሬድ ብለድ ሴሎችን ያጠቃልላል ማለት ነው። ሬድ ብለድ ሴል እንግዲህ 44% ከበር የሚያደርገው 1% እና ከዛ በታች የሆነውን ከበር የሚያደርጉ ፕላትሌቶች እና ዋይት ብለድ ሴሎች ናቸው ማለት ነው። እንግዲህ ፕላትሌት የምንላቸው ብለድን ለማርጋት አገልግሎት የሚሰጡ ናቸው። እነዚህ ደግሞ ትሮምቦሳይት በመባል ይጠራሉ። እንግዲህ ዋይት ብለድ ሴል የምንላቸው ደግሞ እጅግ በጣም ብዙ አይነት ዋይት ብለድ ሴሎች አሉ። እነዚህ ዋናው ዓላማቸው በሽታ መከላከል ነው ማለት ነው። ሬድ ብለድ ሴል ዓላማው ምንድን ነው? ኦክሲጅን ኬር ማድረግ ነው። ሬድ ብለድ ሴል በውስጡ እንግዲህ ሆሞግሎቢን ነው ያለው። እያንዳንዱ ሆሞግሎቢን 4 የኦክሲጅን ሞለኪውል ኬሪ ያደርጋል ማለት ነው። ስለዚህ የኦክሲጅን ሞለኪል በመሸከም የተለያየ ሰውነታችን ክፍል በመድረስ ሴሎቻችን ላይ በመድረስ ኤቲፒ እንዲያዘጋጁ ያስችላል ማለት ነው። ስለዚህ ብለድ ሰርኩሌሽን ስንል እንግዲህ የኦክሲጅን ብቻ ወይም የካርበን ዳይኦክሳይድ ብቻ እንዳልሆነና በውስጡ ሌሎች ነገሮችም አብሮ ሙቭ እንደሚሆኑ መረዳት እንችላለን ማለት ነው። ስለዚህ ብለድ ሰርኩሌሽን ከሀርት ላይ ያለው ነገር በዚህ መልኩ ልንረዳ እንችላለን ማለት ነው። ይሄ ኢሜጅ በትክክል ሊያሳየን ይችላል ብዬ አስባለሁ። እዚህ ጋር ቅድም ስናወራ የነበረው ነው። ይሄ ለምሳሌ እዚህ ጋር ያለው ይሄ እንግዲህ ይሄ ሌፍት ቨንትሪክል ነው። ከሌፍት ቨንትሪክል እንግዲህ ደግሞ ፓምፕ ይደረጋል። ይሄኛው እንግዲህ አorታ ነው። እዛኛው ሞዴሉ ላይ እንዳየነው። ከዛ በኋላ እዚህ ጋር ከደረሰ በኋላ ወደዚህ ወደ ላይ ወደ ጭንቅላቶቻችን ወይም ወደ ሄድ ይሄዳል ማለት ነው። እነዚህኞቹ ከአorታ እየተነሳ ኦክሲዲቲ ሊሆን ወደ ላይ ይሄዳል። ወደ ታች ያለው ደግሞ ይሄ ወደ ታች የዞረው ደግሞ እንደገና ወደ ታችኛው ሰውነታችን ክፍል ይሄዳል ማለት ነው። እዚህ ጋር ያለው ደግሞ እዚህ ጋር ያለው ዲኦክሲኔትድ የሆነ ደም ነው። በዚህ ፓምፕ ይደረጋል። ይሄ ደግሞ ፑልመነሪ አርተሪ ነው ማለት ነው። ፑልመነሪ አርተሪ ፓምፕ ካደረገ በኋላ እዚህ ጋር እንግዲህ ፑልመነሪ ቨልቭ አለ ማለት ነው። ፑልመነሪ አርተሪ ውስጥ ከገባ በኋላ ደም ወደኋላ እንዳይመለስ የሚያስችለው ቨልቭ አለ። እዚህ ጋር ፕሮቴክት ያደርጋል ማለት ነው። ይሄ ከወጣ በኋላ ቅድም እንዳልነው ግማሹ ወደ ቀኝ ግማሹ ደግሞ ወደ ግራ ሙቭ ያደርጋል ማለት ነው። እዚህ ጋር ያሉት እንግዲህ እነዚህ ቀይ ኢንዲኬት የሚያደርገን እንግዲህ ኦክሲጅኔትድ የሆነ ደም እንደተሸከመ የምንረዳው ነው ማለት ነው። ሁለቱ ማለት ነው። እነዚህ እንግዲህ ፕሉመናሪ ቬኖች ናቸው ማለት ነው። ቀዩ እንግዲህ የሚያመለክተን እሱን ነው። ይሄ ደግሞ ዲኦክሲጅኔትድ የሆነ ደም የተሸከመ ማለት እነዚህ እንግዲህ ፕሉመናሪ አርተሪዎች ናቸው ማለት ነው። በዚህ መጣ፣ እዚህ ጋር ደረሰ፣ ፓምፕ ተደረገ። ፓምፕ ከተደረገ በኋላ እንደዚህ ሄደ። ይሄ እንግዲህ ፕሉመናሪ አርተሪ ነው። ለንግ ላይ ደረሰ፣ ሄደ ወደዚህ። ይሄኛውም እንደዚህ ሄደ፣ ግማሹ ወደዚህ ሄደ ወደ ከቻርቱ አንጻር ማለት ነው ወደ ሌፍት ማለት ነው ወደዚህ ሄደ። እዚህ ጋር እንግዲህ ትናንሽ የአየር ከረጢቶች አሉ ወይም አልቪዮላይ የሚባሉ አሉ ማለት ነው። እዚህ ጋር እንግዲህ ከፍተኛ የሆነ ካፕለሪዎች አሉ። ካፕለሪ እንግዲህ ኤክስቼንጅ ለማድረግ የሚያስችሉ ናቸው ማለት ነው። ስለዚህ እዚህ ጋር ከደረሰ በኋላ ካርበን ዳይኦክሳይድ በዲፊውዥን አማካኝነት ወደ ኢንቫይሮንመንት ዲፊውዝ ያደርጋል ወይም ወደ ለንግ ላይ ይወጣል ማለት ነው ከአልቪዮ ላይ። እንደገና ደግሞ ኦክሲጅን ደግሞ ብለድ ዲፊውዝ ያደርጋል ማለት ነው። እንግዲህ ዲፊውዥን ማለት ከከፍተኛ ወደ ዝቅተኛ ሞሌኩል ዲፊውዝ ያደርጋሉ ማለት ነው። በዲፊውዥን አማካኝነት ኦክሲጅን ወደ ብለድ ዲፊውዝ ያደርጋል። ከብለድ ላይ ደግሞ ካርቦን ዳይኦክሳይድ ደግሞ ወደ ኢንቫይሮንመንቱ ዲፊውዝ ያደርጋል ማለት። ስለዚህ ኦክሲጅን ዲፊውዝ ካደረገ በኋላ ወደ ብለድ፣ ከዛ በኋላ ይሄ ብለድ ከዚህ ከታችኛው ክፍል ያለው እንደዚህ ኮሌክት በማድረግ ይሄዳል ማለት ነው። ይሄ እንግዲህ ከቻርቱ አንጻር እንግዲህ ነው እየገለጽን ያለ ነው ማለት ነው። ሌፍት ኢንፌሪየር ፑልመናሪ ቬን ነው ማለት ነው። ይችኛዋ ላይኛዋ ደግሞ ሌፍት ሱፔሪየር ፑልመናሪ ቬን ነው ማለት ነው። ስለዚህ ይዞ ተመልሶ ወደ ሌፍት አትሪየም ይገባል ማለት ነው። ይሄኛውም እንደዛው። ይሄኛው ደግሞ ራይት ኢንፌሪየር ፑልመናሪ ቬን ነው። ይሄ ላይኛው ደግሞ ራይት ሱፔሪየር ፑልመናሪ ቬን ነው ማለት ነው። ከላይ ያለው ከላይኛው የለንግ ክፍል ሰብስቦ ኦክሲጅኔትን የሆነ ደም መልሶ ወደ ሌፍት አትሪየም የሚያመጣ ነው ማለት ነው። ስለዚህ በዚህ መልኩ ይከናወናል ማለት ነው። ሰርኩሌሽኑ በዚህ መልኩ ይከናወናል። አልቬዮ ላይ የምንለው እነዚህ ማለት ነው የአየር ከረጢቶች እንደዚህ አይነት ተፈጥሮ ያላቸው ናቸው። ስለዚህ በዲፊውዥን አማካኝነት ብለድ እዚህ ጋር ከደረሰ በኋላ ወደ ኢንቫይሮንመንቱ ዲፊውዝ ይደረጋል። እንደገና ኦክሲጅን ደግሞ ወደ ብለድ ዲፊውዝ ያደርጋል ማለት ነው። ከዛ በኋላ በዚህ መልኩ ይከናወናል ማለት ነው። ስለዚህ ብለድ ሰርኩሌሽን በዚህ መልኩ የሚከናወን ነው ማለት ነው። በደንብ ይሄ ያስረዳናል ማለት ነው። በቀላሉ ልንረዳ እንችላለን ማለት ነው። ስለዚህ ይህንን ይመስላል ማለት ነው ስለ ሀርት አናቶሚ እንዲሁም ደግሞ ብለድ ሰርኩሌሽን ተያያዥ የሆነ ወይም ኮኦርዲኔሽን በተመለከተ ሀርት ኤንድ ብለድ ካርዲዮቫስኩላር ሲስተም ማለት እንግዲህ ሀርትን ብለድ ቬዝልን እና ብለድን ሶስቱን በአንድ ላይ የያዘ ነው ማለት ነው። ይህንን እንግዲህ ካርዲዮቫስኩላር ሲስተም ብለን እንጠራዋለን ማለት ነው። ስለዚህ ካርዲዮቫስኩላር ሲስተም
ኦከር በሚሆንበት ጊዜ ሀርት አለ ብያቸዋለሁ። የህርት ክፍሎች እንግዲህ እነኝን ይመስላሉ ገለጽ ነው መልክ ማለት ነው። ሌላው እንግዲህ ብለድ ቬዝል የምንላቸው እንግዲህ አርተሪ አለ፣ ቬን አለ፣ ካፕለሪ አለ። አርተሪ የምንለው እንግዲህ ከሀርት ላይ ብለድን በመሸከም የሚሄድ ማለት ነው። ይህ እንግዲህ ሁሉም አርተሪዎች ኦክሲኔትድ የሆነ ደም ላይሸከሙ ይችላሉ። ለምሳሌ ፑልመናሪ አርተሪ ዲኦክሲኔትድ የሆነ ደም ስለሚሸከም ማለት ነው። ሌላው እንግዲህ ቬን ነው ማለት ነው። ቬን ደግሞ ከተለያየ ሰውነት ክፍል ከለንግን ጨምሮ ወደ ሀርት ብለድን ይዞ የሚመጣ ወይም ደምን ተሸክሞ የሚመጣ ይህ እንግዲህ ቬን በመባል ይጠራል። ሁሉም ቬኖች ዲኦክሲኔትን ብለድን አይሸከሙ፣ ምክንያቱም ፑልመናሪ ቬን ኦክሲኔትን የሆነ ደም ከለንግ ላይ ይዞ ስለሚመጣ ማለት ነው። ሌላው እንግዲህ ካፕለሪ ነው። ካፕለሪ የምንለው እንግዲህ የብለድ ኤክስቼንጅ የሚከናወንበት ቦታ እንደማለት ነው። ስለዚህ ያ እንግዲህ ካፕለሪ ብለን እንጠራዋለን ማለት ነው። ስለዚህ እነዚህ ሶስት ብለድ ቬዝሎች ሀርት፣ እንደገና ደግሞ ብለድ ቅድም እንደገለጽ ነው የብለድ የተለያዩ ኮምፖነንቶችን የያዘ ብለድ፣ ይሄ ሶስቱ አንድ ላይ ሆኖ ካርዲዮቫስኩላር ሲስተም ብለን እንጠራዋለን ማለት ነው። እጅግ በጣም አመሰግናለሁ። ሰላም።